ትዳር ላይ ትዳር ለመደረብ ነው ምን ይፈልግችሁ እንደዚህ አይደረግም ናቸው ደግሞ ሲጀመር ሀገራችንን የማንንም ልክስክስ እያመጣ ምን ትሁን ምክንያቱኛችሁ እዛ ጋር ፈረንጁ እሷ እዛ ጋር አብርሃም ግን ምን አይነት ሰው ነው ሄርሜላ ምን ሰራለች እዚህ ጋር አብርሃም ማትረባ ሰው ነው እሺ እውነትም የማትረባ ሰው ነው ሊበል ወይ ብየዋለሁ እንዴት እንደዚህ ነገር ይፈጠራል እንዴት ይሆናል ቤተሰብ ይሆናል ወይ አሁን እኔ የፈለገ ይሁን ምንም ይወራ ምንም እየታየኝ ያለው ግን ማነች ሩቲ ወስና ፍርማዋን እየፈለገች ነው አብርሽን ደግሞ ማነች ሁርሜላ የምትባለው እያታለለች ነው ነገር ግን እየታየኝ ያለው አብርሽና ሩቲ መቼም እንደማይለያዩ ነው አዎ አስረግጬ መነገራችሁ ይሄ ነው ለማንኛውም ወደሚቀጥለው እንሂድ ዛሬ የተጫረሱበት የተወጃጁበት ቀን ነውና subscribe to my channel መተናል ገብተናል ሰላም ብለናል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልኝ ውድና እየተከበራችሁ ብርቅዬና ድንቅዬ የሆናችሁ የዘንሾ ቻናል ተከታታዮች እንደምን አላችሁ እንግዲህ ዛሬ ደግሞ ምንድነው የሆነው ሩቲ የመጨረሻ ውሳኔዋ ላይ ደርሳለች ይሄንን ፍርማ ፈልጋለሁ እንግዲህ ጋሼ አስፈርሙልኝ ብላ ቀጠረቻቸው ጋሼ ደግሞ ያው ልጄ ነው ይሰማኛል ዛሬ እንግዲህ እንዲፈርም ጉዳዩን አስጨርሳለሁ ብሎ በቀጠሩበት ሰዓትና ቀን አቶ አብርሽ ባለመገኘታቸው በጣም አዝናለሁ አቶ አብርሽ ምንድነው ጥፋታቸው ትልቁ ሲታታቸው ምንድነው በየጊዜ ደግሞ ሴት መቀያየራቸው ምንድነው ከምን አንፃር ነው የሚለውን እንግዲህ አንድ ባንድ እንሾፋለን ለማንኛውም ወደዛ ከመሄዳችን በፊት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ፈታ ሳቅ እያላችሁ እስከ መጨረሻ አብራችሁ ትቆያላችሁ እውነታውን እናወራለን ለማንኛውም ግቡ እስኪ ትዳር ላይ ትዳር ለመደረብ ነው ምን ይፈልግችሁ እንደዚህ አይደረግም ናቸው ደግሞ ሲጀመር ሀገራችንን የማንንም ልክስክስ እያመጣ ምን ትሁን በብር ነው የማንንም ልክስክስ እያመጣ ቤትን እንዳያጣ ልጁን እንዳያጣ የማንንም ልክስክስ እያመጣ ሚስቱን እንዳያጣ የሚል ተረት ነው ተረቱ ግጥምም ይመቻል ጥሩ ነው ለማንኛውም እንግዲህ ያለው ነገር እንግዲህ በዚሁ ይቀጥላል እስኪ እንስማቸው እሱንም በብር ደልላቸው ትሁን አይታወቅም እኔ ግራ የሚገባኝ እነዛ መሰሪዎች ጠላቱ ናቸው ጓደኞች ወይ እነ መሰሪዎችማ ማን ነው እና ቤላ የሚባሉት ትልቅ የሩቲ ጠላት ናቸው ለአቶ አብርሽም ጠላት ናቸው ምንድነው መሰላችሁ እዚህ ጋር ጥያቄ አለኝ ለብር ማለት ከአብርሽ በላይ ሄርሜላ አላት እንዴ አላት የላትም ባይሆን ቆርጣ ተነስታለች ሩትንና አብርሽን ንጡቅ አርጋ ልክ እንደ ኢትዮጵያና ኤርትራ ለይታቸው መሃል ላይ ልብዝላል ፈልጋ ይሆናል እንጂ ማን ወንድሜ ተረጋጋ አንተም እንግዲህ ተረጋጋ አብርሽንም እንመክረዋለን ሩትንም እንመከራታለን ለማንኛውም ወደ አሰባችሁ ግግቡ ምን አውቂላችሁ እኔ ምን እየገባኝ አንቺ ግግም ብለሽ አትከራከሪ በዛ ቦታ ላይ መገኘትም ይልሽ አንደኛ በእንደዚህ በወረዱ ሰዎች መሃል እንኳን መተሽ መከራከር የለም በወረዱ ሰዎች መካከል መተሽ ለነሱ መከራከር የለብሽም ያው እንግዲህ እኔ ሳስበው ሩቲ የምትከራከረው ጥሩ ጊዜ ከዚህ በፊት ያሰለፏትን በማሰብ ለአቶ አብርሽ በማሰብ አቶ አብርሽን ላለማስረገጥ ፈልጋ እንግዲህ መቼም ያው የሰው ልጅ በደንብ ያስባል የዛሬውን ብቻ ሳይሆን የትላንቱንም የዛሬውንም የነገውንም ያስባል ነገ ደግሞ ምን እንደሚከሰት አይታወቅም ለዛ ነው ወንድሜ ተረጋጋ ለማንኛውም እንግዲህ ፈረንጁ በር ድረስ በመሄድ እንግዲህ ደፈር ነው በነገራችን ላይ ለሩታ ብዙ ጊዜ ዋጋ የሚከፍል ጀግና ወንድም ነው ፈረንጁ ማለት ነው ይሁንና እስኪ በር ድረስ በመሄድ አንኳኩቶ አብርሽን ጎትቶ ሊበላቸው በማውጣት ሄርሜላ ምን ትሰራለች ይላል ምን እንደምሰራ አብረን እንስማቸው ቷኔተኛችሁ እዛ ጋር ፈረንጁ እሷ እዛ ጋር አብርሃም ግን ምን አይነት ሰው ነው ሄርሜላ ምን ትሰራለች እዚህ ጋር አብርሃም ማትረባ ሰው ነው እሺ ፈረንጁ እስኪ ተረጋጋ ወንድም በቃ ቻለው አብርሽዬ ቻለው ጥፋት የራስ ስለሆነ ቢትረባም ባትረባም የማትረባ ሰው ነው ስሉ አሚን ብለ መቀበል ነው ምክንያቱም
ከማይመጥንህ ሰው ከማይመስልህ ሰው ጋር እየሄድክ ነው የሚመጥንህን ብዙ ዋጋ የከፈለልህን ከቤተሰብ ተጣልቶ ከዘመድ ከጎረቤት ተጣልቶ አንተም ብቻ መርጦ ካንተ ጋር ጊዜ ያሳለፈ በቃ ምን የመሰለ ወንድ ልጅ ደግሞ ወልዳ ሰታክ እሷ ቤት አስቀምጠህ እንደዚህ ዙጥ ስትል ራስን ያወረድክ አንተ ነህ ወንድሜ። በጣም ይቅርታ አድርግልኝና ማለት ነው ምንም ማድረግ አይቻልም። ስለዚህ ቻለው በቃ ዛሬ እንወርድብሃለን። ግግቡ ካን እንደ መጀመሪያ የተፈጠረውን ነገር ጠይቀኝ። ማታ ብቻዋን መተኛት ፈርታ እኛ ከኔና አቤል እዚህ አድረን ነው በቃ ለምሩማችን ይሄ እንደሆነ በማን ያንተ ሩም ይሄ አይደለም አይደለ? ያንተ ሩም አልመጣም። ያንተ ሩም ይሄ ሆነ ያ ሆነ እኔ ማታ እንደዚህ ፈርታ ምናምን የምትለው ነገር እኔ አልሰማም። አብርሽ ያልሰማም። ለምንድነው ወተት ነጭ ከሆነ ነጭ ነው እንለዋለን አይደለ? አዎ ዝም ብለን ሳይጠቁር ጥቁር ነው አንለውምና ከዚህ በፊት ካንተ ጋር እየኖረች ነበር እንዴ? ፈራና ከበረኝተኛ እና ደግሞ እዚህ አልጋ ላይ አብረንተኛና መሃላችን ትራስ እንደረድራለን እንዳንል የምትለው እሱ ስለምንድን ነው እንዴ? እንደዛ ከሆነ አንተን ካልፈለገች አቤልን አጠራ ምን ማለት ነው? አንሰማም። በእናትህ አያስከድም። ይሄ ነገሮችን እንመለሳለን። እስቱ የማነሽ ሩትዬ ነይ ግቢ እስኪ። እኔ እናት አንቺ እኮ በቃ ተረጋግተሽ ምናምን አስበሽ ትንጋርገሽ ነው የምታወሪው። ግቢ እስኪ። እና ከጋሼ ጋር ተገናኝተን ነበረ፣ እዩም ነበረ እና አንዳንድ ነገሮችን ለማውራት ሞክረን ነበር። ጋሼ ለኔ ቃል የገቡልኝ ነገር ነበር እና ዛሬ ይሄን ነገር ማድረግ አልቻለም መሰለኝ ጋሽዬ። ወይን እናቴ አባቱን አሳፈራቸው። ማማነሽ ሩትዬ በቀጠሮ ቀን አባቱን ቀጥሮ አልተገኘም እያልሽኝ ነው? ይሄ እንኳን ትልቅ ስህተት ነው በእውነት። ከአንቺ ጋር እንኳን ብትራገጡም ብትዋገጡም ብትዋቃቀጡም አትጎዳዱም። ከዚህ በፊትም ያው ተረጋግጣችሁ ማለታችሁ ትታረቃችሁ ችግር የለውም። ግን አባትን ማዋሸት ጥሩ አይደለም። ለማንኛውም የተሰማሽን ስሜት ግቢ እናቴ። እኔም ከዚህ በላይ ጋሼ እንዲጨነቁ ወይም መጫን አልፈልግም። በራሴ መንገዶች ነገሮችን ለማስተካከል ሞክራለሁኝ ማለት ነውና ጋሼም ተነጋግሮ ነበር። መከሩንማ ከጀመርሽ ቆየ እኮ። ያው እንግዲህ ትንሽ ነገ ከነገ ወዲያ ጉዳዩን ከጨረሱ ደግሞ ያው ቤተሰብ አይደሉም እንቅር እንዳይላቸው ብለሽ እንጂ ጋሼን መካከል ያስገባሽው እንጂ ለማንኛውም ያው አስብሽበት ነው። ጥሩ ነው። ትሩጋግና አሰብሽ። ጋሼም ተነጋግሮ ነበር ይመስለኛል ከሱ ጋራ እና ተነጋግሮ ነበር፣ አልተሳካም። ምንም ማድረግ አይቻልም። እንግዲህ ወደ እነ ፈረንጁ እንመለስና ፈረንጁ እንግዲህ ዛሬ ሄርሜላ ሱጥ ሊያረጋት ነው መሰለኝ። እንግዲህ እንስማቸው እንጂ አንተኛ እዚህ እሷ ብቻዋን የተኛችው እዛ ጋር ፈረንጁ እሷ እዛ ጋር አብርሃም ግን ምን አይነት ሰው ነው? ሄርሜላ ምን ሰራለች እዚህ ጋር? ሄርሜላ እዚህ ጋር ብቻዋን የተኛችው ትሰራለች። የሆነ ትላንትና እኮ አንዷ ማለት ነው መትራችሁ ስጡ እያለች ነበርና በካሬ አስመትራ በሴንቲሜትር በካሬ ሜትር በቃ እንደዚሁ አስመትራ ምናምን ነገር ምትሮችን ለክታ ለመቀበል ነው የመጣችው። ሌላ ምን ታረጋለች? እዚህ አባቴ ከወንዶች መካከል ምን ታረጋለች? ለክታ ልትቀበል ነው የመጣችው። እንግዲህ ምንም ማድረግ አይቻልም። ግቡ እስኪ። አታፈርታ እኛ እዚህ አድረን ምንድን ነው የምትፈራው? ስለምን መፍራት የምታወራው? ብራን ውጣሽ ውጭ ላይ ነው አልኮ። ምንድን ነው የምትፈራው? አብረሽ ፈልጋጅ ምን ትፈራለች? ፈረንጁዬ ምን ትፈራለች? ያ ሜትሩን ሴንቲሜትሩን ካሬ ሜትሩን ፈልጋ ነው በሄክታር ፈልጋ ነው ተለክቶ እንድሰጣት እንጂ ከዛ ውጪ ወንዶች መካከል እንተኙ ትራስ መካከል እናርግ የሚባለው ያ ከሜትሩ ውጪ ሌላ ምንም የለም ወንድሜ። ለማንኛውም ግቡ ሰራሽ እኮ ከምን እንደዚህ እሱ የራሱ ጉዳይ ነው። በጣም የመጨረሻ ነው እንጂ ይሄን የሚያክል ሰውዬ ከዚህ እንደዚህ ነገር ከሱ መካከል ምን አገባንኛ የምትለው ነገር እንግዲህ ስለማይመለከታት ከዚህ በኋላ ቆርጬ ከሱ ከወጣውኝ አይመለከተኝም። ቀኝም ወጣ ግራም ወጣ ዳገትም ወጣ ቁልቁለት ወረደ አይመለከተኝም። ከፈለገ ይለካ ይስጣት ከፈለገ ይቀንስላት እያለች ነው። በቃ ሩት ወስናለች። ስለዚህ ስለነሱ አናወራም እያለች ነው። ይሁንና እስኪ እንስማቸው። ማውራታቸው ምን ይቀራል? እናቴ ከዚህ እንደዚህ ነገር ከሱ ምን አገባኝ? የራሱ ጉዳይ እንደፈለገ እነሱ እንደፈለገ ይሁን። እኔ ስለሱ ማለት ስለ ዙሪያው ስላሉ ሰዎች ስለመጣበት ስለሆነበት ይሄ ክብር ነው ለኛ።
ስለሱ ክብር እኮ እኔ አይመለከም የፈለገበት ለማይፈልግ ነገር እኛ ያለና እንደኛ ክብር የለም ለተሽና እሱማ ይፈልግበት መሄድ ይችላል ስለሱ ክብር አይመለከትሽም ግን ስለራስሽ ክብር ስለ ቤተሰቦችሽ ክብር ደግሞ ህዩ መለከትሻለ ሩቲ ትረጋግኝ እናቴ እየቸኮከልሽ ነው እናቴ አንደን ሩጉጥ አርገሽ ነገር እንጂ ተናጋሪ ግቡ እስኪ እኔ አይመለከም የፈለገበት ለማይፈልግ ነገር እኛ ያለና እንደኛ ክብር የለንም እንዴ ሩቲ አይ ነው ግን ያን ትልቅ ስራ እኮ በቃ ትልቅ ስራ ተመታለ እህቴ ስትል አዎ ለሷ ስትል መጣውን እንግዲህ ምንም ማድረግ አይቻልም እንኳን መጣ ለዋንኛውም ተሮጋጉና ግቡ እንደ አዲስ እንደፈነዳ ፍንዳታ እድሜያቸው ትልልቅ አይደለም እንዴ በዚህ እድሜያቸው እንደዚህ አይነት ስራ ይሰራል እንደዚህ አይነት የወረደ ስራ ይሰራል አይ በጣም የወረደ ስራ እየሰሩ ነው እንግዲህ እዚህ ጋር ይበቃል የወረደው ነገር ደጋግመን ካወረናቸው ይባስ ይወርዳሉ ጥሩ አይደለምና ወደ ቀጣዩ ዓለም እስኪ ግቡ ትዳር ላይ ለመደረብ ነው ምን ይፈልግችሁ እንደዚህ አይደረግም ናቸው ደግሞ ሲጀመር ሀገራችንን የማንን አይደረግም ትዳር ለመደረብ ሳይሆን ከትዳር ላይ ትዳር ለመቀነስ ነው የመጣችው ከትዳር ላይ ትዳር ለመቀነስ ነው የመጣችው እንጂ እቺ ፍየል ጎራሽ ብያት ነበር ትላንትና ማለት ነው የፍየል ጎራሽ ናት በቃ እውነቴን ነው የምላችሁ ግቡ እስኪ ልክስክስ ያመጣ ምን ትሁን በብር እነሱንም በብር ደልላቸው ትሁን አይታወቅ እኔ ግራም ይገባ አይዞ በብር እንኳን አትደልልም ብር እንኳን እየሰሩ ነው ያላቸው ወንድሜ ወደ ሌላ ሐሳብ ግባ ለምን የሴት ማታ አንጋጋ ይሄንን ብቻ ይፈርም ነው እኔ እኮ ያናደደኝ ያለው ይሄንን ለመፈረም መልከስከስ አለበት ወይ ነው የለበትም ይሄንን ፍርሞ ለመስጣት መልከስከስ ምናምን ነገር አያስፈልግም የለበትም እዚህ ጋር የለበትም እንላለን ነገር ግን ፍርማውን ለመሸሽ ፈልጎ ሄዶ እየመተረ ቢሰጣት ይመስላል አይመስለኝም እኔ ግቡ እስኪ መጥቶ እኔ ጋር መፈረም ነው ያለበት አንቺ ጋር መምጣት ነው ያለበት አይምጣ የትም እየተልከሰከሰ ሪዞርት ብርቁ ነው እንዴ ምን አይነት ሰው ነው አይ ወንድሜ ተረጋጋ በቃ ምን አይነት ሰው እንደሆነ ቀስ ብለን እንጠይቋለን በጣም እየተረጋጋ ነው ስለመልከስከሱ ደግሞ ያበዛ ነው እንግዲህ አደባባይ ላይ ህዝቡን በጣም ተናደውበታል ባይዘው የሩቲ ሀቅ እየወጣ ነው ያለው መሰለኝ እንግዲህ በጣም ችሩላ የምትባለው ዘንድሮ እንግዲህ ባለፈው ከጽጌ ላይ ከወርድ ነው በላይ ልንወርዱባት ነው ያደረጉት ነገር ከባባድ ስለሆነ ግቡ እስኪ ከሌለው ሰው ጋር እኔ እንደዚህ ከየት አንስተው እንዳመጣት ነው እሷን ግራ እየገባኛለሁ አሁን እሷን ደግሞ ምን እንደማደርጋት ምንም መታረግም ወንድም ምን ታረጋታለህ መቼም አብርሽ ከመረጠና እሷ ከመረጠችው ምን ታረጋለህ ማድረግ የምትችለው ሩትዬን ብቻ ምክር በደንብ መከረ ጥሩ ምክር ሰጥያት በቁ ተረጋጊ እንዳይሰማሽ በቃ ማለት ነው ይሄ ፍርማ ራሱ ትንሽ ስትር አረጋጉ የሚፈጠረው ነገር አይታወቅም እዛ በኩል ያለው አንቺን ለማበሳጨት ወይ ደግሞ በፍቅር ውስጥ ጥልብ ብለሽ ውድቅ ብለሽ ደግሞ እንድታፈቅሩ ድጋሚ ግባና ወደ መለስ ልጃችን እናሳድጉ እንድትሉ ፈልጎ ይሆናልና ተረጋጉ አረጋጓት እሷንም እንደዚህማ አይታባብሱ እንጂ ግቡ እስኪ እኔ ያንዳንዳቸው ሌላ ነገር ውስጥ ልትገቡ ነው እንደዚህ ነው በቃ እዚህ መጣችሁ አሁን ስሚኝ አይደለም እንደዚህ የመጣችሁት ወይ እዚህ አሁን ይልሽ አንቺ እንመጣለን ስሚያቸው ለማን የመጡበት ምክንያት ለምን እንደመጡ ስሚያቸውና ለማንኛውም አረጋግተሽ ሐሳባቸውን ተቀበይ ይሻላል ሩት የብዙ ሰዎች ላንቺ ዋጋ እየከፈሉ ነው ያሉትና ስሚያቸው ሩታዬ ይልሽ እኔ ሄጄ ያየሁትን አይቻለሁ አይደለም ነው ሄድኩኝ አይደለም ያየሁትን በስተከለ ወይ አንተም ሄደ አይተመጣ እንደ ምን አየ ከሄርሜላ ጋር እየተመታተራየ እንደ ፍረንጁ ግን ሳይቀሩ ፍረንጁ ደርሶ አይቻለሁ አንቱ ግን እንደርኩ ስላላየው ምናልባት ፈረንጁን ደግሞ እንጠይቃለን እነሱ ሲመተታተሩ ምናምን ካየ እስኪ ወደ ፈረንጁ እንመለስ ይመለከተኛል አንቺ ነሽ አይደል ሲውት ውስጥ ገባሽው አንቺ ነሽ መሰል ይሄ ማለት ዳሩ ልጅ አለው አይደል ምን ታረጋለሽ ከሱ ጋር ምን ሰሪያለሽ እውነት ነው የደም ጥያቄ ነው ምን ታረጋለሽ ከሱ ጋር ሱጀማ ስትሄጂ ወንዶችን ብቻ ሰብስበሽ ይዘሽ ሄድሽው ለምዝናናል ምን አስበሽ ነው አንዱ ሳይበቃሽም እንዴ ሁለት ሰው እሱ አርገሽ ይዘሽ ሄደሽ አራድ ሰው ይበቃሽ ምን አስበሽ ነው አረጉዲ ነው እናንተ የንም ጥያቄ ጠይቅልኝ ወንድሜ አሁን ድጋሚ ጠይቅ ግግባ አሳብን ቀጥል እስኪ በእናት በቃት በጥብጠን በእናት በቃ ምን ትሰሪያለሽ አንቺ ከሱ ጋር ይሄ በቃ ወይንም ደግሞ ተረጋጋ በቃ ባቲያም ብላክ ብጥብጥ ያደርጋችሁ እናንተ ተበጣብጣችሁ ትበጥጣ ምናምን አትብሉት ልጁ ምንድነው እናንተ እኮ ናችሁ ንግሮችን ያብለሻሻችሁት
እውነቴን ነው የምላቸው ግቡ እስኪ ወይንም ደግሞ ተረጋጋ በቃ ወይ ሂድ ወይንም ቁጭ በል ተረጋጋ ዝም በል አንተ ካንተ ጋር ለወረውኝ ነው አይደለ እኮ እኔንም እንትን እየወቀስከኝ ካንተ ጋር እኔ ራሱ እየወቀስኩ ነው አቤል የምትበል ማለት ነው ባለፈው ከሩቲ ጋር ነበርክ ስታስቀብጥ ነበረ ማለት ነው አሁን ደግሞ ከሷ ጎን ሆነ እያስቀብጥ ካለከው አንተ አብሪ ማን ነው ይሄ አቤል የምትበል ምን ሊበለው እስኪ ተው በቃ ይቅር ግቡ አቋምማ እንዲወርድ ካልፈለክ እንደዚህ የወረደ ስራ አሰራም ነበር እንደዚህ አይነት የደደብ ስራ እንደማመጥ ይኸውልህ የተማረ ሰው ምንድነው የምትደማመጠው የወረደ ስራ ድደብ ስራ እየሰራ የምትደማመጣለ እውነቱን እኮ ነው ድደብ ስራ እየሰራ ነው ያለው ማን አቤል የምትባል ልጅ ማለት ነው ሩትንና አብሩሽን መተመትለያቸው እውነቱን ነው የምልህ ዙም ብለ ዙት አትበል ግቡ እኮ ልታወራኝ አይደል የመጣው ምንድነው ተዝነው ብለ ውጣ አይመለከትም ስለአንቺ ምንም አይመለከተኝም የፈለግሽው ገደል መግባት ይችላልሽ የፈለግሽው ነገር ልትሆን ይችላል ባክሽ ስለሱ በደንብ ይመለከቷል አንቺ ፍየል ጉራሽ ማለት ነው አይንሽን በጮት አጥበሽ ጫውን በጥበተሽ ጠጥተሽ መጥተሽ ደግሞ ገና ሳይገባ ካብርሽ እያወራ ነው እሱ ካንቺ ለማውራት ጊዜ የሚለው ውጣልኝ ያለሽ እንዴ ምን ማለት ነው አንቺ ደግሞ እንደው አላበዛሽም እንዴ ግቡ እስኪ ግርግር ከመፍጠር ከመሳደብ ውጪ እንደዚህ ነገሮችን ወይም ቴክስት ላይ ማውራት ወይ መደወል ትችላለህ የምን ቴክስት ነው የሚመደወል ነው እንደዚህ በአካል መጥቶ ማውራት ነው እንጂ የምን ቴክስት ነው የሚመደወል ነው እናቴ ያንቺስ የከፋ ነው የተወጋዩን መንፈሱን እንደዚህ ገልብጦ ማየት ነው ያንቺን ሐሳቦች እንጂ እናቴ አይን ገልጾ ምናምን ነገር ሳይዩ ምናምን ነገር የተገለባበጠ ነው ነገሩ እንደዚህ ተገለባብጦ ነው ዞሮ ማየት ነው ሐሳቦች እሺ ማለት ነው ግብ እስኪ ፈለግሽው ነገር ልታረግ ይችላል ስላንቺ አይመለከተኝም ግን አሁን ነው ሰላሙን ያገኘው እንደማመጥ ምን ሰላም አገኘ ምን ትደማመጫለሽ አንቺ እንደው የፍየል ምላስ ነው የጎረሱ እንደው ማንሽ ሩሙዬ የፍየል ምላስ ጉርሰሻል መልሽ ተለበለሽ ለፍየሉ ስጩና ይራስሽ ምላስ መልሰሽ ወጣርጉናቲ ግቡ እስኪ የመጨረሻ አካባቢ የምትሉ ነገር ካላችሁ ይኸውልህ እቺ ልጅ ፈርታ አይደለ እንትን አለችው ያላሰባችሁት ነገር አይደል ፈርታ አይደለ የጠራችን ፈረንጁ ሰው ካንቺ ጋር ያላወራም ይኸውልህ ካንቺ ጋር ያላወራም ደግነ ወለ ጎበዝ ነክ እኮ ማን ፍረንጂዬ ካንቺ ጋር ያላወራም አረት ነጥብ በቃ ሲጀመር ከፍርሽ ጋር ነው እንጂ ጉዳዩ ካንቺ ጋር አይደለም አንቺ ምንም አድርጊ የፈለግሽበት ሂጂ የፈለግሽበት ሆኚ እንደፈለግሽ ሆኚ አይመለከተውም ግን አብርሽ ጋር ማውራት የፈለገው ነገር ማውራት ይችላል በዚህ መካከል ደግሞ አቤት የምትባል ማለት ነው አቤል የምትባል ማለት ነው ዝም ብለ ዙጥ አትበላላኩም እንዴ ዝም ብለ አዳምጥ በቃ እንደ ትልቅ ሰው ማሰብ ከቻልክ ማለት ነው ማታ ፈርታ ጠራችን አብርሃም ነው የጠራችው አንተና ብሩክ የት ናችሁ አንተና ብሩክም ሌላ የራሱ ክላስ አለው እና ብሩክ የት ናችሁ እሱ ምን ያደርጋል ብሩክና ማን ነው ብሩክና አቤል የሚባሉ ልጆች የአብሩሽን ቱዳር ልታፈርሱ ነው እናንተ መጥፎ ጎደኛ መጥፎ ነው የሴት ጎደኛ ምትሆን የወንድ ጎደኛ ሲጀመር የልጅ ባት ባለትዳር የሆነ ሰው ይሆን እንዴት አድርጋችሁ ዛምጥተን አንተ ብዙተኛ እኔ በዝተኛለሁ እዚህ ትራስ መሀል አስገባለሁ ምናምን ነገር እያላችሁ ምናምን ማይመስል ነገር ታወራላችሁ እንዴ ከእናንተ ምንድነው የምንማረው እኛ ትውልድ ብዙ ህፃን ልጅ እናንተን ይመለከታል ምንድነው የሚማረው ቲንክ አድርጉት እንጂ እናንተ ነገሮችን ወዴት ይወስዳችሁ ነው ግቡ እስኪ እሱ ምን ያደርጋል እዚህ ይሄ የእናንተ ሐሳብ እንደሆነ እኮ ግልጽ ነው ስማኝ የሱ ሐሳብ ራሱ አይደለም የራስ ሐሳብ ነው አስተሳሰብ ሌላ ቀይሮ እስኪ በመጥፎ አታስ ምን ይቀይራል እናንተ ቀይሩ ሐሳባችሁን ቀይሩ ጥሩ ነገር አድርጉት ሐሳባችሁን ወደ ጥሩ ሐሳብ መልሱት እንደዚህ እየገባችሁ ፍትፍት ምንድነው ፍንኩት ያርጋችሁ ለይታችሁ ምናምን ለመስቋት አትወክሩ እንዴ ነገሩን ተገለባብጠን አየን ዞሬን አየን በደረት አየን በአንገት አየን ምንም ነገር በቃ ምንም ጣብ ምን ነገር የለም ነገሩ የሚበለሻሽ እንጂ ምስተካከላ ነገር አይደለም ብሩኬ ደግሞ አንተም ከአቤል ጋር ምናምን ነገር ብጥብጥ ለታረግ ነው እንዴ ወንድሜ በሰላም ነው አረቶ አይሳካም አሁን አይሳካም ማንቹ ሩትና መቼም አብርሽ ከዚህ በፊት ምድዝ ነገር ስላጋጠማቸው ያስተካክላል ብዬ ያሰብኩ ነበር ነገር ግን አሁን ደግሞ ምንድነው ችግር የሆነው ነገር እንዲፈርምላት ወረቀቱን እንዴ ለካፍርማው ሊቆይ ይችላል ከዚህ በፊትም እኮ ተካሱ ነገር ምናምን ነገር ተሰርዟል አይደለ ፍርማው ካልተፈረመ ደግሞ መሰረዝ ይቻላል እኮ አቶ አብርሽ ደግሞ መጥቶ ቶምበርክኮ ምናምን ነገር ሩትዬ ቁርታ አጥፍቻለሁ እቺ የፍየል ምላስ ጉርሰች ልጅ እንደምንም አውርታ ምናምን አሳምናኝ ይዛኝ ሄዳለች ግን ነገር ምንም ነገር አላረገንም ሜትሩንም አልሜትሩንም ሴንቲሜትሩንም ካሬ ሜትሩንም አላየሁትም አላሳዩአትም
እና ይቁርታ ልጃችን አብረን እናሳድግ ማለታቸው አይቀርም ይበላላችሁ። ለማንኛውም ተመልሰናል። ውድና የተከበራችሁ ብርቅዬና ድንቅዬ ናችሁ ውድ የዚህን ሾው ቻናል ተከታታዮች ሁሌም ወዳችሁና ፈቅዳችሁ ስለምታበረታቱኝና ከጎኔ ስለምትሆኑ ከልብ አመሰግናለሁ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን፣ የተጣሉ ሰዎችንም ያስታርቅልን፣ መሃል እየገቡ ከመበጥበጥ የተራራቁትን ማቀራረብ የተጣሉትን ማስታረቅን ይስጠን እላችኋለሁ። ሁላችሁንም ባላችሁበት ሰላም ሆኑልኝ። እዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉ። ሁላችሁንም ወዳችኋለሁ። Subscribe to my channel.